16 ዓመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ ሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር በሽጉጥና በዘበኛ ያስከፈተረ ሲያስወጣኝ ምን ልበል ታመሜም ፊቴ ላይ ምንም ላይ እጄ ላይ የነበረው ጠባሳ የተጋጋጥኩት እናንተ እንደምታስቡት ቤት ውስጥ ሰወድቅ ስጋጋጥ አይደለም ከደረጃ ተወርውሬ ስወርድ የበታይ ነው ስለዚህ አሁንም ልጄ እሱን ለመፈለግ እንዳትይ ምክንያቱም ያጠፋሻል ሊገልሽ ይችላል ምናምን ነገር አለች ወዳይ ነገር ነግራት ከዛ እኔ በቃ ሰው አልሆንኩ ምንም ሰው አልሆንኩም እኔ በቃ ይሄን ተናግራ እኔ አለም በቃኝ አልመለስም አንቺ መምጣት ትችያለሽ አለች አንቺ የመጣሽ እኔ ማየት ትችያለሽ እኔ ግን አንቺን ለማየት መምጣት አልችልም እኔ አንቺን ለማየት መምጣት አልችልም በቃ አለም በቃኝ ብዬ ነው ገባው መነንኩኝ አለች እኔ ከዛ በኋላ ነው ስለመመነን ምናምን ያወቅኩት እኔ መነንኩኝ በቃ ምናምን አለች ተሳዘጋችሁ በቃ ድረቅ ብዬ ነው የቀረሁት ከዛ በቃ የለችም ማለት ነው ከዚህ በኋላ ብቻን አልኳቸው ማለት እንደሞተች ይሰማኝ በጣም ማለት ህልሜ ሩቅ ነበረ ማለት በቃ እንደማንኛውም እናት ይሆናል አይደል አብራኝ እንድትኖር ነው የምፈልገው አስባል አባቴ የለኝም ድሮም እንደሌለኝ ነው ያወኩ ያደኩት ከዛ እህት የለኝም ወንድም የለኝም እና አንድ እናቴ ነው ባቀው ይገባ ሶስት እንደዚህ ትስትል ግራ ገባኝ በማለት ቦሮ ባልነበረኝ በሳቱ ዝም ሲጨቀኝ ዝም ብለው ሲጨመር እና ዝም አልኩኝ በቃ አስቀመጡኝና ሱቁ ምናምን ዘጋግተውት መጡ ማለት ነው በቃ ባዶ ሆንኩኝ አስጠላኝ መጠጥ ከዛ በኋላ መጠጣት የጀመርኩት መጠጥ ከዛ በኋላ መጠጣት የጀመርኩት ምናምን በቃ አስጠላኝ እና ማራ በቃ ስራ ሰራለሁ ከሁሉም ጋር የምጠጣው ሰው አልመርጥም ቤቴም ቁልፍ የለውም ማለት ለምን ነው ቁልፉ በቃ ምንም ምሳሳለት ነገርም የለኝም ስራ ተከፈተ አያገባኝም 4 ሰዓትም ተከፈተው 5 ሰዓትም በቃ ምንም አያገባኝም ማለት ለማንም ሰራው ምሶርለት ነገር ሲኖር እኮ ጥሩ ነው አንዳንዴ ማለት ነው እና እዛ የሚመላለስ ልጅ ነበር ማለት በቃ ጓደኞቹ ይዞ መጥቶ ይጠቀምልኛል ምናምን ጫት ይቅማል ምናምን እና መጠጥ በቃ እንጠጣለን ለጉድ አብሬ ጫት ምናምን ነው የማልቀመው ከሱ ጋር እንጂ ሁሌ ነው የምጠጣው ጠዋት ጀምሮ ነው የምጠጣው ምንድን እየተበሳጨሽ ለመርሳት ነው በቃ ጠጣለሁኝ ካልጠጣሁኝ ማለት ነው ብቻዬን እኖራለሁ ካልጠጣው በቃ ዝም ብዬ አይ ትመጣብኛለች ቤት ቁጭ ብዬ በቃ ያታለው እንደዚህ ማለት ነው እና በቃ ያመማት ነው ምናምን ብለው ጸበል ምናምን ወሰዱኝ እኔ ያመመኝ አይደለም ማለት እሷ ብቻ ነው የማውቀው እነሱን የሚያውቁት ከ16 ዓመቴ በኋላ ነው እና በቃ ከጠጣው እንቅልፍ ይወስደኛል በደንብ ነው የምተኛው በቃ ስለስራው አያገባኝም ስራውም ተዘጋ አለቀ በቃ ተበልቶ ተጠጥቶ ምናምን የፈለገ ሰው እንደፈለገ እንደውም በቃ ምናምን የተወሰነ አክስቴ አወጣች ማለት እንደማይወስ ታቀው ልሰራ እንደማልችል እነሱ በቃ እንትናዱና ከዛ የሆነ ጓደኛ ሆነን የወንድ ጓደኛ ያስኩ ማለት ከሱ ጋር